አሰላሙ አለይኩም ወራህመቱላህ እንደምን ዋላችሁ እንደምን ከረማችሁ። ዛሬም በሌላ ቪዲዮ ተገናኝተናል። እንግዲህ ሰሞኑን ቃል ገብቼላችሁ ነበር በሶሪያ ዙሪያ እየተፈጠሩ ያሉ ክስተቶችን አስመልክቶ ቪዲዮ እንደምሰራ፣ ግን ያው ሰሞኑን ሌላ የሀገር ውስጥ ቢዚ የሚያደርገን ጉዳይ ስለነበር ያው እሱም በጊዜ ሳልሰራላችሁ ቀርቻለሁ። ኢንሻአላህ ዛሬ አፕዴት ላደርጋችሁ መጥቻለሁ። እንግዲህ ዛሬ ብዙ ነገር ነው የምናነሳው። አክቹሊ በደንብ ለማሳጠር ሞክራለሁ። ኢንሻአላህ ዛሬ ይሳካልኛል። መንደርደሪያ ሀሳብ ብያቀርባለሁ። ሶሪያ የነበረችበት በንጥልጥል የቀሩ ጉዳዮች እናነሳለን። ከዛ በኋላ ሰሞኑን የተፈጠረውን አደገኛ አመጽ አስመልክቶ መረጃዎችን አቀርባለሁኝ፣ ትንታኔን ማለት ነው። ከዛ ስለ ቱርክ ጣልቃ ገብነት እናወራለን። በተለይ በአመጹ መክሸፍ ጋር በተያያዘ ዋና ምክንያት ከነበሩት አንዱ እሱ እንደመሆኑ መጠን ከዛ ውጭ ደግሞ በአመጹ ምክንያት የደረሱ ጉዳቶች አጠቃላይ ለማየት እንሞክራለን። የአመጹ መክሸፍ ከዛ በኋላ የፈጠራቸው ለውጦች፣ በተለይ ደግሞ ሶሪያ ምን መልካም እድል አላት፣ አሁን ምንስ ተግዳሮቶች አሏት በሚል እነዚህ ነጥቦች አብረን የምናይ ይሆናል። እንደተለመደው እንግዲህ ላይክ ሼር በማድረግ ኮሜንት በማድረግ ሀሳቦቻችሁን በመንገር ኢንሻአላህ ትብብር እንድታደርጉልኝ እጠይቃለሁ። ወደ መጀመሪያው ነጥብ ልምጣ። የመንደርደሪያ ሀሳብ እንዳልኳችሁ እናንሳ። የሶሪያ ጉዳይ እንደምታስታውሱት በእንጥልጥል የቆየ ጉዳይ ነበር። እንደምታስታውሱት አማጽያኑ የአሳድን መንግስት ሲጥሉ በዋነኝነት የተከተሉት ስትራቴጂ ሙሉ በሙሉ ከቦ እንትን እስከሚያልቁ ድረስ መዋጋት አልነበረም። ከዛ ይልቅ መንገድ የመክፈት ስትራቴጂን የተከተሉት። እስከ መጨረሻው ነገሮችን ከማጓግተት ይልቅ መንገድ ብንከፍትላቸው ለቀው ይወጣሉ፣ ተስፋ አስቆራጭ ሁኔታዎችም ስለነበሩ ኦልሬዲ ተሸነፍን ብለው ለቀው ይወጣሉ በሚል ብዙዎቹን መንገድ ከፍተው ነው ያስወጧቸው። ስለዚህ ቀጥታ እንዲህ በጣም ፊት ለፊት የወጡ እንትኖች አልነበሩም፣ ውጊያዎች አልነበሩም። ከዛ አንጻር ብዙ በንጥልጥል የቆዩ ጉዳዮች እንደነበሩ ማየት ይቻላል። ካሁን ቀደም እንግዲህ የሰራኋቸውን 2 ቪዲዮዎች በዛ ላይ ልታዩ ትችላላችሁ። ስለዚህ ልብስ ቀይረው ወደ ህዝቡ የተቀላቀሉ አሉ። በተወሰነ መልኩ ማንነታቸው በደንብ የማይታወቅ ፐብሊሳይዝድ ያልሆኑት ተቀላቅለዋል። የተለያዩ ቦታዎችን፣ መንደሮችን፣ ከተማዎችን በመቀየር ወደ ማህበረሰቡ ሰምጠው ይገባሉ። እነሱ እንግዲህ በየጊዜው እየተያዙ እየመጡ ያለበት ሁኔታ አለ። ከዛ ውጭ ወደ ኢራቅ ያመለጡ ታጣቂዎች አሉ። ይሄ በተለይ በአሳድ ወንድም ማሄር አሳድ አማካኝነት የሚመሩ ናቸው። በርካታ ሺዎች ናቸው። የተወሰነ በሺዎች የሚቆጠሩ ናቸው። ብቻ ወደ ኢራቅ ያመለጡና እዛው የሰፈሩ አሉ። ስለዚህ በይደር የቆዩ ናቸው። ከዛ ውጭ ደግሞ አለዊዎች ወደሚበዙበት ወደ ምዕራቡ ወደ ምዕራብ የሜዲትራኒያን ዳርቻ የሶሪያ ክልል የገቡ አሉ። በነ ታርቱስ በኩል ማለት ነው። በነ ላስኬ ይሏቸዋል። በነዛ ቦታዎች የገቡ እንትኖች አሉ። እዛ ሸሽተው ይገባሉ። ምክንያቱም እዛ አካባቢ ኦልሞስት ከ70% በላይ ነዋሪው አለዊ በመሆኑ የተወሰነ ደጀን እናገኛለን በሚል በከተማውም ጭምር እና ደግሞ በተራራዎችም ላይ መሽገው የነበሩ አሉ። ስለዚህ የአሳድ ታጣቂዎች በተለያዩ አቅጣጫዎች እንደነበሩ ይታወቃል። ከዛ ውጭ ደግሞ እንደምታውቁት እስራኤል ደግሞ ወራ ይዛለች። በጎላን ሃይትስ በኩል ከታች ደግሞ ወደ ዱርዜዎች ድረስ እየመጣች ወደ ሶይዳ ድረስ እየመጣች ኦፕሬሽኖችን እያካሄደች እንደነበር ይታወቃል። ዱርዜዎች በራሳቸው አልገዛም የሚል አይነት አመለካከት ነበራቸው። ከእስራኤል ጋር የመተባበር አይነት አቅጣጫ ተከትለዋል። በላይ በኩል ደግሞ በሰሜን ምስራቅ በኩል ኩርዶቹ ደግሞ አልገዛም ብለው ነበር። በራሳቸው ከቀድመው ይዘውት የነበረውን ቦታ፣ በተለይ ደግሞ የሶሪያ የዘይት ምንጮች፣ የዘይት ጉድጓዶች ምኖች ያሉት እዛ ነው። የቤንዚን የፔትሮል ጉድጓዶች ማለት ነው። እና እነዛን ቦታዎች ይዘው ታጥቀው በአሜሪካ በእስራኤል የሚደገፉ ስለሆኑ አንቀላቀልም የሚል ሂደት ላይ እንደነበሩ ታስታውሳላችሁ። ከዛ ውጭ ደግሞ ደራአን በመሳሰሉ ከተሞች በኢማራት የሚደገፉ ተብለው የሚታሰቡ የራሳቸው ታጣቂዎች ያሏቸው፣ ከዛ ውጭ ደግሞ አሁንም ድረስ አይሲስ የሚቆጣጠራቸው ትናንሽ መንደሮች እዚህም እዛም እንደ ፖኬት አይነት ነገሮች እንደነበሩ ይታወቃል። ከዛ አንጻር አገሪቱ ሙሉ በሙሉ ተረጋጋች ለማስባል የማያስችሉ ስጋቶች ነበሩ። በይደር የቆዩ ነገሮች ነበሩ። ስለዚህ በዚህ መንደርደሪያ ነው፣ በዚህ
ባክግራውንድ ነው አመፁ የተፈጠረው። ያንንም እንዳስሰው ማለት ነው። እንዲህ ሰሞኑን የተፈጠረውን አደገኛ አመፅ በተመለከተ ባለፈው ሳምንትን የተነሳው ኦልሞስት ወደ ሐሙስ አካባቢ መሳሪያ ለመረከብ መንግስት ሰራዊት ይልካል። ምክንያቱም እዛ አካባቢ ላይ በየቦታው አሁን የማረጋጋት ስራ እየሰራ ስለሆነ የሶሪያ መንግስት በየቦታው ያሉ ታጣቂዎችን ትጥቃቸውን ለመውሰድ እየሞከረ ነው በየጊዜው ማለት ነው። ስለዚህ በዛም በምዕራቡ በተለይ አለዊው በሚበዛበት አካባቢ መሳሪያ ለመረከብ የሚመጡ የመንግስት ወታደሮችን አማጽያኑ ከበው መጨፍጨፍ ጀመሩ። በጣም በርካታ በመቶዎች የሚቆጠሩ 300 400 የሚደርሱ አንዳንድ ምንጮች እንደውም እስከ 1000 ያደርሷቸዋል። በርካታ የመንግስት ሰራዊት ወታደሮች ይጨፈጨፋሉ። መጨፍጨፍ ብቻ አይደለም፣ የአሳድ አማጽያን የተለያዩ ቪዲዮዎችን እየቀረጹ አጓጉል በጣም አሰቃቂ ነገሮችን እያደረጉ ቪዲዮዎቹን መልቀቅ ጀመሩ። ሰራዊቱ ደግሞ ብቻውን ሊቆጣጠራቸው አልቻለም። ሌላ ለድጋፍ ብሎ እነሱን ለማስቆም ብሎ እየመጣ የነበረ ሰራዊትንም እንደዚሁ በተለያየ ቦታ ወጥመድ እያስገቡ ትራፕ እያደረጉ መጨፍጨፍ ጀመሩ። በብዙ መቶ የሚቆጠሩ የመንግስት ወታደሮች ሞቱ። ምክንያቱም የአሳድ አማጽያን ለረጅም ጊዜ በውትድርና ውስጥ የቆዩ ናቸው፣ ወታደሮች ናቸው። ስለዚህ እንደ ተራ ታጣቂ የሚታዩ አይደሉም። ከዛ ውጭ ደግሞ እዛው ከተማዎቹ ላይ እንትን አላቸው፣ የተወሰነ ደጋፊ ደጀን አለንም ብለው ስለሚያስቡ ለመደበቅ ምን ለማለት የሚመቹ አካሄዶች አሉ። ከዛው ሁሉም አይደግፋቸውም። በነገራችን ላይ አለዊው ኮሚኒቲ በሙሉ ደጋፊያቸው አይደለም፣ ግን ያው ከሞላ ጎደል ደጀን የመሆን አቅጣጫ የሚከተሉ አሉ። መንግስት ደግሞ ገና አልተጠናከረም ይታወቃል። ሰራዊቱም ገና በደንብ የሰለጠነ አይደለም። የተለያዩ ሚሊሻዎች የተሰባሰቡበት ነው። ያ ነገር አለ። ከዛ ውጭ ዝምታው ደግሞ ልብ ሰጥቷቸዋል። እስካሁን ድረስ ዝም ተብለዋል፣ አልተነኩም። ያ ነገር ድፍረት እንደሰጣቸው ይታወቃል። እስራኤልም ኢራንም ከጎናቸው ቆመዋል። ኢራን በዚህ በኩል የመዛሀብ ጸብ እንዲፈጠር ትፈልጋለች። ይሄ ቱርክም ላይ ባሉ ወኪሎቹ አማካኝነት በየጊዜው ስትፈጠር የቆየችው የምትከተለው አቅጣጫ ነው። ያ ነገር አለ። ከዛ ውጭ ከሳምንት በፊት እንደዚሁ የኢራኑ የመንፈሳዊ መሪ ኻሜኒ ለወጣቱ ጥሪ አቅርበው ነበር። የሶሪያ ወጣት እንግዲህ አንተ ታቅበታለህ፣ መብትህን አስከብር፣ ራስህን አስከብር አይነት መልእክቶችን በማስተላለፍ የአሳድን ደጋፊዎች የመቀስቀስ ስራዎችን ሰርተዋል። እነዚህ ሁላ ነገሮች አመፅ እንዲነሳ አድርገዋል። ክስተቱ በጣም አስደንጋጭ ነበር። በነገራችን ላይ ክስተቱ ብዙ ሶሪያውያንን ያስደነገጠ ነበር። ለምን ከተባለ ቪዲዮዎች በተለያየ አሰቃቂ ቪዲዮዎች እየተለቀቁ ነበር። የቀደመው ስርዓት ሊመለስ ይችላል የሚል ድንጋጤ ትራውማ ፈጠረ በሶሪያውያን ላይ። የመንግስት አቅም አልባነት ደግሞ ስጋት ፈጥሯል። ይሄ መንግስት ችሎ ሲቆጣጠሯል ወይ አመፁን የሚለው ነገር ስጋት ተፈጠረ። በዚህ ላይ ደግሞ አሁንም ድረስ የጥላቻና የብቀላ ስሜት አለ በማህበረሰቡ ዘንድ። ምክንያቱም አሳድ ያንን ሁላ በደል ሲያደርስ የነበረው በአለዊ ስም ነው እና የአለዊ መንግስት ተብሎ ነው የሚታወቀው። ከዛ አንጻር አለዊ በሚበዛበት አካባቢ አመፅ ሲነሳ፣ የመንግስት ወታደሮች ሲገደሉ የቀሰቀሳቸው ትራውማዎች ነበሩና ከየአቅጣጫው ታጣቂዎች መጉረፍ ጀመሩ። መንግስትንም አንጠብቅም፣ በቃ ክረሽ ማድረግ አለብን በሚል ከየአቅጣጫው የተለያዩ የታጣቂ ቡድኖች መዝመት ጀመሩ። ተራ ታጣቂ ግለሰቦች ነበሩበት። ኢድሊብ ላይ ደግሞ የበፊቱ የኤችቲኤስ ሚሊሻ የነበሩ የኢድሊብ ላይ የነበሩ ሚሊሻዎች አሉ። እነዚህ ደግሞ ዓለም አቀፍ ሚሊሻዎችም ጭምር አሏቸው፣ ሶሪያውያን ብቻ አይደሉም። እና እነዚህ የተለያዩ ቡድኖች ወደዛ አካባቢ መሄድ ይጀምራሉ። እንግዲህ ነገሮች በጣም ሊጦዙ ነው ማለት ነው። እንግዲህ የነበሩ ስጋቱ ምንድን ነው ከተባለ በወቅቱ የነበረው ስጋት ግልጽ ነው። አንደኛ ማሂር አሳድ ከኢራቅ ታጣቂዎቹን ይዞ ይገባል የሚል ነገር ነው ያለው። ከዛ ውጭ ደግሞ የኩርድ አማጽያን ከሰሜን ወደ መካከል ያጠቃሉ ተብሎ ነው የታሰበው። በዚህ በኩል ደግሞ ከታች ከሶዌዳ በኩል የዱርዜ አማጽያን ከታች ወደ ላይ ያጠቃሉ በእስራኤል ታግዘው የሚል ነው ንባብ የነበረው ማለት ነው። ኤግዛክትሊም ሊሆን የሚችለው ይሄ ነበር። ለረጅም ጊዜ ፕላን ሲደረግ የቆየ ነው። ስለዚህ ሶሪያን ኦልሞስት ሳንዱች የማድረግና ገና ያልጠነከረው መንግስት የመነቅነቅ አይነት አቅጣጫ ነው ሊከተሉ የነበረው። መንግስት ይህንን የሚቋቋምበት ኃይል አልነበረውም። ስለዚህ ብዙ ችግሮች ሊፈጠሩ ይችሉ ነበር። ይህ እንዳይሆን ግን ያገደው መሰረታዊ ነገር የቱርክ ጣልቃ ገብነት እንደሆነ ብዙ ተንታኞች ያነሳሉ። ቀጣዩ ነጥቤ እሱንም ይዳስስ ይሆናል። እንግዲህ የቱርክ ጣልቃ ገብነት ኦልሞስት ሶሪያን የአሳድ አመፅ ከመሳካት
አትርፎታል ማለት በሚያስችል ደረጃ እንደሆነ ብዙዎች ይናገራሉ። ቱርክ በሶሪያ መረጋጋትና አንድነት ጉዳይ ላይ አሁን ላይ መደራደር አትፈልግም። ምክንያቱም ስደተኞቿን መመለስ ትፈልጋለች። ከ3 ሚሊዮን 4 ሚሊዮን በላይ የሶሪያ ስደተኞች ቱርክ ውስጥ አሉ። ኢኮኖሚው ላይ በጣም ትልቅ ተጽዕኖ አድርሶበታል። ስለዚህ እንደምንም ሶሪያ ተረጋግታ እነዚህን ስደተኞች መመለስ አለብኝ የሚል አቋም አለው። የኩርድ ተገንጣዮች ደግሞ በአሜሪካና እስራኤል ድጋፍ መገንጠላቸውን መከላከል ይፈልጋል መንግስት። ምክንያቱም ከኢራቅ ላይ እንደዚሁ የራስ ገዝ ግዛት መስርተዋል። የሶሪያ ከተሳካላቸው ቀጣዩ የቱርክን በምስራቅ በኩል የማስገንጠል ስራ ይሰራሉ የሚል ምክንያቱም ካሁን ቀደም የመገንጠል እንቅስቃሴ በፒኬኬ በኩል ስላለ ያ ነገር ትልቅ ስጋት ሆኖበታል ለቱርክ መንግስት። ከዛ ውጭ እስራኤል ሶሪያ ላይ እንድትደላደል አይፈልግም የቱርክ መንግስት። ስለዚህ መንግስት በተጠናከረ ቁጥር የእስራኤል ተጽዕኖ እየቀነሰ ይመጣል የሚል ስሌት አለ። ከዛ ውጭ አዲሱ መንግስት ግዙፍ አጋር እንደመሆኗ ቱርክ የሚጠበቅባት ነገር አለ። የበላይ ጠባቂ ተደርጋ ነው የምትቆጠረው። ስለዚህ እጇን አጣጥፋ ልትቀመጥ አትችልም። ኖርማሊ ሰዎች ይጠብቃሉ እንደዛ አይነት ነገር፣ የህዝቡ ይጠብቃል። የኢራን ተጽዕኖ ደግሞ ድጋሚ እንዲመለስ በምንም መልኩ አትፈቅድም ቱርክ። ምክንያቱም መጀመሪያውኑ ቀውሱን የፈጠረው በሚሊዮን የሚቆጠሩ ሱኒዎች እንዲያልቁ የሆነው ኢራን ጣልቃ በመግባቷ ነው እና በራሻም ተደግፋ ማለት ነው። አሁን ደግሞ ኢራንም ራሻም ከሶሪያ ተባረው ኦልሞስት ተጽዕኖ ፈጣሪ ሆነ ያለችው ቱርክ በመሆኗ ጉዳዩን በዝምታ ልትመለከት አትችልም። ስለዚህ አመፁ ሲነሳ ቀጥታ ወደ ተግባር ነው የገባችው። ማዕከላዊ መንግስቱን ለመጠበቅ ሜካናይዝድ ሰራዊቷን ወደ መካከል አስገብታለች፣ ታንኮቿን ጭምር ልካለች። በተለይ ደግሞ ሲሪያን ናሽናል አርሚ የሚባለው ከአረቦች ከሱኒ አረቦች ከሱኒ ኩርዶች እና ከቱርክሜኖች የቱርክ ዝርያ ካላቸው ሶሪያውያን የተውጣጣ ሰራዊት አለ በቱርክ ድጋፍ የሚደረግለት። ያ ሰራዊት ወደ መሀል እንዲገፋ የማድረግ እና ታንኮች ምኖች ሜካናይዝድ የሆኑ እንትኖችን ወደ መሀል የማስገባት ነገር ነው የተካሄደው። በሁለተኛ በኩል ደግሞ በኢራቅ ድንበር በኩል የአየር ኃይል ዘጋች ቦታውን። የአየር ጀቶች ምኖች የቱርክ ጀቶች መመላለስ ጀመሩ። የማሂር አሳድ ሰራዊት ከኢራቅ ወደ ታች እንዳይገባ የመገደብ ስራዎችን ሰሩ። የማስጠንቀቂያ እንትኖችንም እርምጃዎችንም ወሰዱ። እኒህ እርምጃዎች አስደንጋጭና ያልተጠበቁ ነበሩ። ቱርክ በዚህ ደረጃ አግሬሲቭ ሆና ትወጣለች ብለው ያሰቡ አልነበሩም። ውጊያ ውስጥ ቀጥታ አልገባችም፣ ግን ኃይሏን አውጥታ ወደ መካከል አስገባች። ታንኮች ገቡ። የሶሪያን ናሽናል አርሚ ተንቀሳቀሰ። ስለዚህ ከኩርዶች በኩል ከኩርድ አማጽያን በኩል ሊመጣ የሚችለውን አመፅ የማገድ እና ከላይ ደግሞ ከኢራቅ በኩል የማሂር አሳድ ወታደሮች እንዳይመጡ የማገዱን ስራ በዛ በኩል ሰሩ። በሀገር ውስጥ የጀመረችው ትጥቅ የማስፈታት ሂደት መቋጫ ማግኘትም ስላለበት ከአሁን ቀደም ከነበራት አቅጣጫ ሲታይ በጣም አግሬሲቭ ሆና ወጥታለች። ይሄ በተለይ በሀገር ውስጥ ያለውን ቱርክ ላይ የተፈጠሩ ያሉትን ትጥቅ የማስፈታት ሂደቶች አስመልክቶ ራሱን በቻለ ቪዲዮ ስለማወራችሁ ዛሬ አላነሳውም። እንዲህ የቱርክ እርምጃ ቀላል ተጽዕኖ አይደለም የፈጠረው፣ በጣም ብዙ ተጽዕኖዎች ነበሩት። የኩርድ አማጽያንን እና ደጋፊዎቻቸውን አስደንግጧል። እስካሁን ድረስ ፊት ለፊት ለመምታት ወይም የአሜሪካንን መውጣት እየጠበቁ ነበር። አሁን ግን አሜሪካም ሰራዊት ባለበት በዚህ ደረጃ ቆምጨጭ ያለ እርምጃ ሲወስዱ ተደናገጡ። የኩርድ ታጣቂዎች አመፁን ከመቀላቀል ተቆጠቡ። በዚህ እርምጃ ማለት ነው። ዱርዜዎችም አመፁን ከመቀላቀል ተቆጠቡ። የቱርክን ሲሪየስ ሁኔታ ሲመለከቱ እንደማያዋጣ ተገነዘቡ ይመስለኛል። ነገሩን ገታ ማድረግ ጀመሩ። የአሳድ አማጽያን ደግሞ ብቻቸውን ቀሩ። እንግዲህ በጋራ ሊሰራ የታሰበ አመፅ ነበር። ብቻቸውን ሲቀሩ ሰስቴነብል መሆን አስጠብቀው መቆየት ስላልቻሉ ወደ ያው የተገደሉት ተገድለው ቀሪዎቹ ወደ ተራሮች ሸሽተው ማምለጥ ጀመሩ ማለት ነው። በአጭር ጊዜ ውስጥ አመፁ ብዙም ሳይቆይ በጥቂት ቀናት ውስጥ መቀጨት ችሏል። እንዲህ በአመፁ የደረሱ ጉዳቶችን እና ሌሎች ነጥቦችን ከማንሳቴ በፊት እንደተለመደው ማስታወሻ ላስቀድም። የሚዲያ ስራ አስቸጋሪ ነው። ተክቢር ሚዲያን እንድትደግፉ ትብብር ልጠይቅ እወዳለሁ።
የመጀመሪያውና ትልቁ ድጋፍ ላይክ እና ሼር ማድረግ ነው። ብዙ ሰዎች ጋር እንዲደርስ ያደርግልኛል። ከዛ አንጻር የዋትሳፕ ግሩፖቻችሁ፣ የቴሌግራም ግሩፖቻችሁ ውስጥ ለቤተሰብ ለወዳጅ ብትልኩልኝ እጅግ በጣም ትልቅ እገዛ ነው ለእኔ። በዛ በኩል ብታግዙኝ ደስ ይለኛል። ከዛ ውጭ ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ብታደርጉ በቋሚነት የምሰራቸውን ነገሮች ታገኛላችሁ። በኮሜንት ሀሳባችሁን መግለጽ እጅግ በጣም አንገብጋቢ ነው። እጅግ በጣም በተለይ ደግሞ ዩቱብ ብዙ ሰዎች ጋር እንዲያደርሰው ኮሜንታችሁን በጣም ማተር ያደርጋል። ከዛ አንጻር ሰላምታ ሊሆን ይችላል። ሀሳባችሁን በተለይ ደግሞ በማወራው ነገር ላይ ተቃውሞም ሆነ ድጋፍ ወይም ወደፊት ሊሰሩ በሚገባቸው ቪዲዮዎች ዙሪያ እንደዚሁ ጥያቄ ብታቀርቡልኝ ደስ ይለኛል። ትልቅ ትብብር ነው። እናንተንም ሀሳብ ማዳመጥ እችላለሁ። ከዛ ውጭ በገንዘብ ደረጃ መደገፍ የምትፈልጉ ተክቢር ሚዲያን ዩቱብ በወርሃዊ መዋጮ ጆይን አድርጋችሁ ካሉት የአምስት አይነት አማራጮች የሚመቻቸው መርጣችሁ አባል ልትሆኑ ትችላላችሁ። ሰሞኑን የአባላት ቁጥር ቀንሶብናል። ከ16 ወደ 15 ወርደናል። ስለዚህ አባል መኖሩ ትልቅ እገዛ ነው። ፌስቡክም ላይ እንደዚሁ ሰብስክራይብ በሚል አባል መሆን ትችላላችሁ። ዩቱብ ላይ እዚሁ ቪዲዮ ላይ ሱፐር ታንክስ መስጠት ትችላላችሁ። ፌስቡክ ላይ ከሆናችሁ ደግሞ ፌስቡክ ስታር የሚባል የስጦታ መንገድ አለ። በዛ ልታግዙ ትችላላችሁ። ከዛ ውጭ ቀጥታ ከኢትዮጵያ ተክቢር ሚዲያ ማገዝ ለምትፈልጉ ስክሪኑ ላይ ባለው ቁጥር 10501689 በንግድ ባንክ መላክ ትችላላችሁ። ከዛ ውጭ ደግሞ በንግድ ማስታወቂያና በስፖንሰርሺፕ መደገፍ የምትፈልጉ ኢንቦክስ ልታደርጉልኝ ትችላላችሁ። ይህን አክል እንግዲህ ከተነጋገርን ትብብራችሁን ከጠየቅኩኝ ወደ ቀጣይ ነጥቦቼ ልግባ። በአመፁ ምን ጉዳቶች ደረሱ የሚለውን እኔ በመቶዎች የሚቆጠሩ የመንግስት ወታደሮች በአሰቃቂ ሁኔታ ተገድለዋል። ያ ብቻ አይደለም። የአሳድ አማጽያን በራሳቸው ደግሞ ከነሱ ጋር መተባበር ባልፈለጉ የአለዊ መንደሮች ላይ ጥቃት አድርሰዋል። ለምንድነው ከኛ ጋር የማትቆሙት? ለምንድነው አመፁን የማትቀላቀሉት? በሚል እዛም ላይ እንደዚህ አይነት አሰቃቂ ግድያዎችን ፈጽመዋል። ከዛ ውጭ ከአማጽያኑም እንዲሁ በመቶዎች የሚቆጠሩ ሰዎች በአሰቃቂ ሁኔታዎች ተገድለዋል። በዛ በኩልም እንደዚሁ አሰቃቂ ነገሮች ተፈጽመዋል። ከአማጽያኑ የተረፉት ወደ ተራሮች እንግዲህ ሁለቱም ቡድኖች ይሄ ከኢድሊብም ከሌሎችም ቦታዎች የመጡትም ታጣቂዎች ሆኑ የአሳድ አማጽያን ሁሉም እንዲህ ቪዲዮዎችን የመቅረጽ አሰቃቂ ነገሮችን የመበተን ምን አይነት አቅጣጫዎች ነበሩ። በጣም ደስ የማይሉ ነገሮች ተፈጥረዋል ከሁለቱም በኩል። እንግዲህ ዋና ተጎጂ የሆነው በተለይ በምዕራቡ አካባቢ ያሉ የተወሰኑ ብዙ ባይሆንም የተወሰኑ ሰላማዊ ዜጎች ሞተዋል። ብዙዎቹን ሰላማዊ ዜጎች አክቹዋሊ የገደሏቸውም ራሳቸው የአሳድ አማጽያን ናቸው። ለምን አመጻችን አልደገፋችሁም በሚል። ከዛ ውጭ በዛ በኩልም የብቀላ የምን ስሜቶች ስላሉ ጥላቻ ስላሉ በዛ በኩልም እንደዚሁ ሰላማዊ ሰዎች ላይ የተወሰነ ጉዳት እንደደረሰ ተዘግቧል በተለያዩ አቅጣጫዎች። ከዛ ውጭ ግን ወታደሮቹ ራሳቸው የአሳድ አማጽያን ብዙ ጉዳት ደርሶባቸዋል። ከአማጽያኑ የተረፉት ወደ ተራሮች ሸሽተዋል። ህዝቡ ግን ቅልቅል በመሆኑና አለዊዎቹም ግብግቡን መቀጠሉን ስላልፈለጉ ያሰቡትን ድጋፍ አልሰጧቸውም። አለዊው ማህበረሰብ ቢሆን ያሰቡትን ያክል አልደገፋቸውም። ለምን? በቃ ሶሪያ መንግስት ሆና እንድትረጋጋ ይፈልጋሉ። ምክንያቱም ባለፈው ስርዓት ተጠቃሚ እነሱ ናቸው ተብሎ ስለሚታሰብ ጥላቻ ቂም ስላለ ያ ነገር በእርቅ እንትን እንዲል ነው የሚፈልገው ብዙ ህዝብ ማለት ነው። ስለዚህ የተወሰነው ቢደግፋቸውም ሁሉም አለዊ የእነሱ ደጋፊ ነበር ማለት የሚቻልበት ሁኔታ እንደሌለ እንዲህ መረጃዎች ያሳያሉ። ቀጣዩ ነጥብ የአመፁ መክሸፍ የፈጠራቸውን ለውጦች አስመልክቶ ነው። ምን ለውጥ ፈጠረ የሚለውን አስመልክቶ የሶሪያ መንግስት ክፉ ቅርቃር ውስጥ ከመግባት ድኗል። ምክንያቱም በጣም በመቶዎች የሚቆጠሩ እንደውም አንዳንዶች እስከ 1000 ድረስ ያደርሷቸዋል ወታደሮቹ ሞተውበታል። የመንግስት ወታደሮች ኦልሞስት ዲፊት ነው የተደረጉት አንፎርቹኔትሊ። ከላይ በኩል በተለይ የቱርክ ሰራዊት እና እሷ ያደራጀችው ሲሪያን ናሽናል አርሚ ጣልቃ ባይገባና ቦታዎቹን ባይዘጋ ኖሮ የሶሪያ መንግስት ምናልባትም ሊወድቅ የሚችልበት እጅግ አደገኛ ሂደት ተፈጥሮ ነበር። ቱርክ በአካባቢው ላይ ግን የበለጠ ተጽዕኖ ሴኪዩር ማድረግ ችላለች። በዚሁ አጋጣሚ የበላይ ጠባቂነት ቦታዋን አስጠብቃለች። ያለሷ ፈቃድ ምንም ማድረግ አይቻልም የሚል እምነት ተፈጥሯል። ይሄ በአሜሪካም ደረጃ የተያዘ አቋም ነው። እስከዛሬ አሜሪካ የተከተለችው ስትራቴጂ ቱርክ ወደደችም ጠላችም እነዚህን አማጽያን
ረድቼ ከርዲሽ ስቴት እፈጥራለሁ የሚል አቅጣጫ ነበር። ይህንንም ከአይሲስ ጋር ላላቸው ግብግብ እንደ ግብዓት አድርገው እንደሚጠቀሙት ሲጠቅሱ ቆይተዋል። ይህንን ሲያደርጉ የነበረው ያለ ቱርክ ፍላጎት ወይም ከቱርክ ጋር ተቃርነው ነበር። አሁን ግን የትረምፕ መንግስት በቃ ኦልሞስት አካባቢው ላይ ከቱርክ ጋር በዚህ ደረጃ ተቃርኖ ፕሮጀክቱን ማሳካት አይቻልም የሚል እምነት እንዲያድርበት ሆኗል። ከዛ አንጻር ይሄ ተስፋ መቁረጥ የፈጠራቸው ለውጦች ቀላል የሚባሉ አይደሉም። የቱርክ የውጭ ጉዳይ ሚኒስትር ሀካም ፊዳን በግልጽ ኢራንን አስፈራርቷል። ኢራን ስለሆነች ይህንን ነገር እያደረገች ያለችው በተለይ ደግሞ የመዝሃብ ጸብ በሱኒ በአለዊ መካከል ደም መፋሰስ እንዲኖር እንደሚሰሩ ይታወቃል። ይህንንም ኤክስፖርት ለማድረግም ሞክረዋል። በነገራችን ላይ ወደ ቱርክ ኤክስፖርት ማድረግ ሞክረዋል። ምክንያቱም አለዊ ኮሚኒቲዎች በቱርክም ይገኛሉ። በቱርክም የተወሰነ ፐርሰንት ስለሆኑ እነሱ መካከል ይህንን ግጭት የመዝሃብ ጥላቻ ኤክስፖርት ለማድረግ ጥረው ነበር፣ ሰዎችን በመላክ ጭምር ማለት ነው። ከዛ ከሶሪያ ድንበር ከአለዊዎቹ ድንበር ወደዚህ የሚመጡ ሰባኪዎች ቱርክ ላይ መጥተው የተለያዩ ሰበካዎችን አድርገው ነበር፣ ግን አልተሳካላቸውም። የቱርክ ፖለቲካ ለዚህ ብዙ የማይመች ስለሆነ ብዙም እንትን መያዝ አልቻልም። ብቻ ግን ቱርክ በጣም ተቆጥታለች በሂደቱ። ኢራንም በግልጽ ነው ያስፈራራችው። ምን የሚል ንግግር ነው የተናገረው ሀካም ፊዳን? ኢራን በሌሎች ሀገራት ውስጥ እየገባሽ የምትበጠብጭው ነገር ጥሩ አይደለም፣ እናንተ እንዲህ ስታረጉ ሌላውም ወደ እናንተ ሀገር ውስጥ ብጥብጥ ሊያስነሳባችሁ ይችላል የሚል ንግግር ተናግሯል። ይሄ በግልጽ ማስፈራሪያ ነው። እናንተ ሶሪያን የምትበጠብጡ ከሆነ እኔም ኢራን ውስጥ እበጠብጣችኋለሁ የሚል ማስፈራሪያ ነው። ይሄ በጣም እስካሁን ያልታየ ነው። በነገራችን ላይ ቱርክ በዚህ ደረጃ ከኢራን ጋር ፊት ለፊት እንዲህ አይነት እንትኖች አልነበሩም፣ እንዲህ አይነት ፕሮፋይሎች አልነበሩም። ከዛ አንጻር በጣም አስደንጋጭ ለውጥ ነበር ማለት ይቻላል። ከዛ ውጭ የኩርድ አማጽያን ከመንግስት ጋር እንቀላቀላለን ብለው ፈረሙ። ኦልሞስት አመፁ በቆመ በበነጋታው ማለት ነው። ይሄ በጣም አስደንጋጭ ነበር። በነገራችን ላይ እኔም በጣም ካስገረሙኝ ክስተቶች አንዱና ዋነኛው ይሄ ነበር። እጅግ በጣም ያልተጠበቀ ስምምነት ነበር። የቱርክን የሶሪያን ግዛታዊ አንድነት ተቀብለናል፣ ወደ ሰራዊቱ ልንቀላቀል ተስማምተናል። በቃ እኛ ታጣቂዎች ትጥቃቸውን ፈተው ወደ ሶሪያ ሰራዊት በተወሰነ መልኩ እንትን ይገባሉ፣ እነሱም በቃ እኛም የመንግስቱ አባል መሆን እንፈልጋለን የሚል አስቸኳይ ስምምነት የሰራዊቱ መሪ መዝሉም አብዲ መጥቶ ከሶሪያ መንግስት ጋር በአስቸኳይ ይፈራረማል። ይሄ በጣም አስደንጋጭ ነበር። የዘይት ጉድጓዶችንም ጭምር እናስረክባለን፣ ቦታውም በቃ ሙሉ በሙሉ በሶሪያ መንግስት ቁጥጥር ስር ይገባል በሚል የሶሪያ ሉዓላዊነት አጽድቆ ይፈራረማል። በ9 ወር ውስጥ ይህንን ጉዳይ እንደሚያስፈጽሙና ወደ ዳር እንደሚያደርሱ ይገልጻሉ። ይህ በጣም ከባድ ለውጥ ነው። ምክንያቱም ለሶሪያ እና ለአሜሪካ ትልቅ መርዶ ነው። እርግጥ ለአሜሪካ ብዙ መርዶ ላይሆን ይችላል። ምክንያቱም የትረምፕ መንግስት ሶሪያ ኪሳራ እንጂ ምንም ትርፍ የላትም። ያው ብዙም የፔትሮል ክምችት ከራሷ ያለፈ የፔትሮል ክምችትም ስለሌላት ይመስላል ኪሳራ እንጂ ብዙም ትርፍ የለውም የሚል አቋም ስለወሰደ ለአሜሪካ ብዙ ኪሳራ ላይሆን ይችላል። ፕሮጀክቷ ግን ከሽፏል። አክቹዋሊ ፕሮጀክቱንም እየተወችው እንደሆነ የሚጠቅሱ ትንታኔዎች ነበሩ። ለእስራኤል ግን ትልቅ ውድቀት ነው። ምክንያቱም እስራኤል ነበረች እኒህን አካላት በጣም ስትደግፍ የነበረው። ተስፋ ያደረገችው ሶሪያን የመበታተን ወይም የማዳከም እቅድ ከሽፎባታል። በዚህ በኩል ቢያንስ በኩርድ አማጽያን በኩል ማለት ነው። ያ ብቻ አይደለም። በጣም የሚገርመው ደግሞ በሚቀጥለው ቀን ደግሞ የዱርዚ አማጽያንም መስማማት እንፈልጋለን ብለው ከሶሪያው ፕሬዝዳንት ጋር ማውራት መጀመራቸውና ስምምነት የሚመስሉ ነገሮችንም እያደረጉ እንደሆኑ እንደዚሁ ወጣ። ይህም ተከሰተ። ይህም ሌላ አስደንጋጭ ነገር ነበር። ያ ማለት ኦልሞስት 95 በመቶ የሚሆነው የሶሪያ ድንበር በሙሉ በእንትን ውስጥ በሶሪያ መንግስት ቁጥጥር ስር ገባ ማለት ነው። ኦልሞስት 70% እንኳን የሚሆን ቦታ አልነበራቸውም። ኦልሞስት 60% አይሆንም ነበር እስካሁን የነበረው። በአንድ ጊዜ ሉዓላዊነታቸው ወደ ዳር የሚደርስ መሰለ። ግን የዱርዚዎቹ ሙሉ በሙሉ ስምምነት የተገኘበት አይደለም። የተወሰኑ የዱርዚ መሪዎች ደግሞ እኛ እንቀበልም ይህንን የሚል ነገር እንትን ብለዋል። ስለዚህ አሁንም የእስራኤል ተጽዕኖ ዱርዚዎች መካከል እንዳለ ይጠብቃል። ዱርዚ በነገራችን ላይ የራሱን የቻለ ሃይማኖት ነው። ሶሪያ ውስጥ ያሉ ቁጥራቸው ጥቂት ቢሆኑም ሶይዳን በሚባለው ከተማና አካባቢው ላይ በስፋት ያሉ ሶሪያውያን ናቸው።
እንግዲህ ይህንን ካነሳን የመጨረሻዎቹን 2 ነጥቦች ልጥቀስ። የመጀመሪያው ሶሪያ ምን መልካም እድሎች አሏት የሚለው ነው። መልካም እድሎችን በተመለከተ ከብዙ ዓመታት በኋላ ወደ አንድ ግዛት መምጣቱ እየተሳካላት ይመስላል። እንግዲህ አፈጻጸሙ ምናልባት ወራትን ሊወስድ ይችላል፣ ግን በጥቅሉ የኃይል ሞኖፖሊ መመስረት እየተሳካላት ይመስላል። የሪሶርሶች መመለስ፣ ይሄ የዘይት የምን ጉድጓዶች መመለስ እንደዚሁ የሚመቻች ይመስላል። ይሄ ደግሞ ኢኮኖሚያ በተወሰነ መልኩ እንዲያገግም ቢያንስ በኢነርጂ ራሷን እንድትችል ያደርጋታል። የእስራኤልና የአሜሪካ ፕሮጀክትም መደናቀፍ ነው። ይሄ የአሜሪካ ተስፋ መቁረጥም ቅድም የነገርኳቸው አለ። የኢራን ፕሮጀክት መደናቀፍ ደግሞ ትልቁ እንግዲህ ሶሪያ ላይ በጣም ከፍተኛ ደም መፋሰስ በሚሊዮን የሚቆጠር ሱኒ እንዲሞት ያደረገው የኢራን ፕሮጀክት መሆኑ ይታወቃል። ያ ፕሮጀክት እንግዲህ በድጋሚ ለመመለስ አመፅ ሞክሮ ነበር፣ ያም ተደናቅፎበታል። ከዛ አንጻር ይሄ ለሶሪያ ትልቅ እድል ነው። የቱርክ ቀጥተኛ ጥበቃና ድጋፍም ተረጋግጧል። ስለዚህ አካባቢው ላይ በነገራችን ላይ ቱርክ ትፈራለች። ኦልሞስት በዚህ በሶሪያ ብቻ ሳይሆን አጠቃላይ ሪጅኑ ላይ ይሄ ካፍካሲያ ምናምን የሚባለው ሪጅን በሙሉ በቱርክ ተጽዕኖ ስር ያለ በመሆኑ እንደውም በተወሰነ ተጽዕኖዋን ወደ ምስራቃዊ አውሮፓ ክፍልም ጭምር እያሰፋች እንደሆነ ይታወቃል። አፍሪካ ላይ ትልቅ ተጽዕኖ እያዳበረች ነው። ራሱ መካከለኛው ምስራቅ ላይ ተጽዕኖ እያዳበረች ነው። ከዛ አንጻር የቱርክ ቀጥተኛ ጥበቃና ድጋፍ በሶሪያ ላይ መኖሩ ይህ ለሶሪያ ትልቅ እድል ነው። በዚህ እነሱም ደስተኞች ናቸው። ዓለም አቀፍ ዲፕሎማሲያዊ ድልም ነው። አንድነታቸው ማስጠበቃቸው፣ ሙሉ የግዛት አንድነታቸው ማስጠበቃቸው ቀላል የሚባል አይደለም። ግን በዛው ልክ ደግሞ አሁንም ቢሆን ሶሪያ ብዙ ተግዳሮቶች ከፊቷ ይጠብቋታል። ምን ከተባለ አሁንም ያልተወገዱ ስጋቶች መኖራቸው ነው። ለምሳሌ የኢድሊብ ሚሊሻዎች ተጽዕኖ ዳግም አገርሽቷል። እንግዲህ ኢድሊብ ላይ ነበር አሁን አማጽያኑ ኤችቲኤስ የሚባለው የአማጽያኑ ሰራዊት የነበረው ኢድሊብ ላይ እንደሆነ ይታወቃል። ኦልሞስት በሰሜን ምዕራብ ቱርክ በኩል ማለት ነው፣ በሰሜን ምዕራብ ሶሪያ በኩል። አሁን እነዛ ሚሊሻዎች የአሳድን መንግስት ካስወገዱ በኋላ ተመልሰው ወደ ቦታቸው ተመልሰው ነበር። አሁን ግን ድጋሚ መንግስት ሲያቅተው እነሱም ድጋሚ ተመልሰው ተጽዕኖ ፈጣሪ የሆኑበት ሂደት ተፈጥሯል። ይሄ ራሱን የቻለ ፈተና ነው። ከማዕከላዊ መንግስት ጋር የማይስማሙባቸው ሂደቶች ሊኖሩ ይችላሉ። ምን ያደርጋሉ የሚለው እንትን አይደለም። ብዙም ስለሆኑ በርካታ ታጣቂ ግሩፖች ናቸው፣ አንድ ወጥ አይደሉም። ከዛ አንጻር የተለያዩ አይነት ፍላጎቶች ሊኖሩ ስለሚችሉ ያ ለማዕከላዊ መንግስቱ መረጋጋት ፈተና ሊሆን ይችላል የሚል ስጋት አለ በተንታኞች ዘንድ። ሌሎች ትናንሽ ታጣቂዎች ደግሞ አሁንም አሉ። ደርዓ ላይ ለምሳሌ የተለያዩ ታጣቂዎች አሉ። አሁንም የአይሲስ የሚመራቸው ጥቂት መንደሮች አሉ፣ ትናንሽ ቢሆኑም። ከዛ ውጭ የአሳድ አማጽያን አሁንም ተራሮች ውስጥ አሉ። የተወሰኑት እስካሁንም ድረስ እንትን አላሉ፣ አልተወገዱም። ከዛ ውጭ ደግሞ የአሳድ የኢራቅ ታጣቂዎች አሁንም በማሄር አሳድ ስር ናቸው። እንግዲህ በዚህ አመፅ መቀላቀል ባይችሉም ድጋሚ ሌላ ነገር ለመሞከር ሊፈልጉ ይችላሉ፣ የኢራንም ድጋፍ ስላለ። ከዛ አንጻር ኢራንም አሁን ለመበጥበጥ ማሰቡ አይቀርም። አሁንም ቢሆን በቀላሉ ሶሪያን ትለቃለች ተብሎ አይታሰብም። በተለይ የመዛሀብ ጸቡን ኤክስፖርት ማድረግ ትፈልጋለች። ሶሪያ ላይ ያለውን የመዛሀብ ጥላቻ፣ የሱኒ አለዊ ጥላቻ ወደ ቱርክም ማዛመት የመፈለግ አቅጣጫ አለ በኢራን ዘንድ። ስለዚህ አሁንም ቢሆን ኢራን የምትፈልገው ሶሪያ የምትባለው ሀገር እንዳትረጋጋ ነው። ምክንያቱም ከተረጋጋ ሙሉ በሙሉ ከአሁን ቀደም የነገርኳችሁ ሺአ ክሬሰንት የሚባለው ፕሮጀክታቸው እንደተሰበረ ይቀራል እና ያንን ነገር ለመጠገን ፍላጎት ስላላቸው አሁን ላይ የሶሪያን መንግስት አለመረጋጋት ይፈልጉታል። ከዛ ውጭ ደግሞ ዱርዜዎች መካከል ያለው ክፍፍል አሁንም ስጋት ነው። ምክንያቱም የተወሰኑት መንግስቱን ደግፈዋል፣ እንቀላቀላለን ብለዋል። ግን የተወሰኑት ቡድኖች ደግሞ አሁንም እንዳመፁ ናቸው ወይም እየተቃወሙ ነው። ይሄ ለእስራኤል የምትጫወትበት ክፍተት ይሰጣታል። አሁንም ጥላቻና የብቀላ ስሜቶች አሉ አገሪቱ ላይ። ምክንያቱም ለ60 ምናምን ዓመታት ከፍተኛ በደል ሲያደርስ ነው የቆየው የአሳድ መንግስት ሱኒው ሶሪያዊ ላይ ኦልሞስት አብዛኛው ላይ ማለት ነው። ይህንን ደግሞ ያደረገው በአለዊ ስም በመሆኑ አሁንም ድረስ ከፍተኛ ጥላቻ አለ እና ያ ጥላቻ የብቀላ ስሜት አሁንም ድረስ በየቦታዎች ሰዎች እንዲገደሉ ምን እንዲሉ እንዳይረጋጋ ያደርጋል። እኒህ ነገሮች እንግዲህ ትልቅ ፈተና ናቸው ለሶሪያ ማለት ነው። ወደ መንግስት የሚቀላቀሉ አዳዲስ አካላትም ምን ፈተና ይዘው እንደሚመጡ አይታወቅም። አሁን የኩርድ አማጽያን ወደ መንግስት ይቀላቀላሉ ተብለዋል። ራሱን የቻለ የፖለቲካ ፈተና ሆኖ ሊመጣ ይችላል የሚል ስጋት አለ። ከዛ ውጭ ደግሞ እስራኤል አሁንም እያስፈራራችና ጥቃት እየሰነዘረች ነው። በተለይ እነዚህ ሁለት ግንባሮቿ የዱርዚ ግንባርና
በዛ በኩል ደግሞ የኩርድ አማጽያን ግንባር ከተሸነፈባት ወይም ማዕከላዊ መንግስቱን ከተቀላቀለባት በኋላ ተደናግጣለች። ስለዚህ የተለያዩ እንትኖች ዛቻዎችን እየሰነዘረች ነው። አሁንም አለን፣ ገና እንቀርባለን፣ እንመጣለን ወደ ማዕከል። ምክንያቱም ሻም በጣም ቅርብ ነው። የደማስቆ ከተማ የእስራኤል ሰራዊት ከሰፈረበት ጎላን ሃይትስ በጣም ቅርብ ስለሆነ አሁንም ድረስ ስጋት ናቸው። እስራኤል እንደሚታወቀው አቋሟ ግልጽ ነው። ጎረቤቶችን በመበጥበጥ ሰላም አገኛለሁ ወይም ደህንነቴን አስጠብቃለሁ ብላ የምታመን እብድ ሀገር ናት፣ ሊትራሊ ማለት ነው። ከዛ አንጻር ምንም ነገር ከማድረግ እንደማይመለሱ ይታወቃል። ግን የሶሪያ መንግስት በተጠናከረው ቁጥር፣ የቱርክም ተጽዕኖ የበለጠ እየገፋ በመጣ ቁጥር እስራኤል ብዙም የሚሳካላት አይመስልም። ከዛ አንጻር እንዲህን ይመስላሉ። እንግዲህ ስጋቶቹንም ነግሬያቸዋለሁ፣ መልካም እድሎችንም ነግሬያቸዋለሁ። አላህ ሰላም ያደርጋቸው ብለን እንግዲህ ዱዓ እናደርጋለን። የእነሱ ሰላም ለአካባቢው መረጋጋት ነው። ከዛ ውጭ የሶሪያ መጠናከር ለቱርክ ትልቅ ድጋፍ የሚሆን ነው። ከቱርክ ጋር አብረው ብሎክ መፍጠር፣ ትላልቅ ነገሮችን ቢያንስ ለኡማው የተሻለ ተስፋ መሆን የሚችሉ ነገሮችን መስራት የሚችሉ ሀገራት ናቸው። በታሪክም በኦቶማንም ዘመን አብረው ብዙ ታሪክ ያላቸው የተጋሩ ናቸው። ከዛ አንጻር የሶሪያ መጠናከር ለቱርክም ትልቅ ሚና የሚጫወት በመሆኑ እንደው አላህ ምናልባት ለኡማው ትንሽም ቢሆን እረፍት የሚገኝበት እንዲሆን ተስፋ ይደረጋል። ምክንያቱም እስራኤልም ቀጥታ ጎረቤት ናት። ከዛ አንጻር የሶሪያ መጠናከር ለጋዛውያንም ለፍልስጤንም መጠናከር የራሱን የሆነ አስተዋጽኦ ሊኖረው እንደሚችል ይታሰባል። ምንም እንኳን አሁን ባይሆንም ወደፊት ግን እንደዛ አይነት አቅጣጫዎች ሊኖሩት ይችላል ተብሎ ይታሰባል። ስለዚህ ኢንሻአላህ የሶሪያ ያሉ ወንድሞቻችን ሰላም እንዲያገኙ፣ እርቅ እንዲያገኙ፣ መልካም መፍትሄ እንዲመጣላቸው፣ አላህ እንዲያረጋጋቸው፣ እንዲያጠናክራቸው፣ በኢኮኖሚም እንዲያገግማቸው እና ኢንሻአላህ መልካም ወደ ድሮ ቢያንስ ወደ ተረጋጋ ሰላማቸው መመለስ የሚችሉበት ነገር እንዲፈጠር ዱዓ አድርጉ። እንግዲህ ኢትዮጵያውያን ሙስሊሞች በኢትዮጵያ ብዙ ቢዚ የሚያደርጉ ነገሮች ቢኖሩም የኡማው አንድ አካል ነን። የ2 ቢሊዮን የቤተሰብ አባላት ያሉት ኡማ አባል ነን። ከዛ አንጻር በኡማው የተለያዩ አቅጣጫዎች የሚፈጠሩትን ነገሮች መከታተል፣ ማወቅ፣ ዱዓ ማድረግ ቢያንስ በምንችለው በዱዓ ከጎናቸው መቆም እንደሚጠበቅብን ለማስታወስ እወዳለሁ። ኢንሻአላህ ሀሳባችሁን ንገሩኝ። ያስማማል ወይ? ካቀረብኩት ነገር ላይ ያልተስማማችሁ ምን ያላችሁ ካለ በኮሜንት ብትነግሩኝ ቪዲዮውን ብዙ ቦታ መድረስ ይችላል። እናንተንም ሀሳብ ላውቅ እችላለሁ። ያቀረብኩላችሁ ኢሳቅ እሸቱ ጋዜጠኛና አክቲቪስት ነኝ። ከወደዳችሁት ላይክ እና ሼር ማድረግ ትልቅ እገዛ ነው። ሰብስክራይብ እና ፎሎ ማድረግ እጅግ በጣም ይጠቅማል። ልታግዙ ከፈለጋችሁ የተክቢር ሚዲያን ስራ የምትወዱ የምታደንቁ ከሆነ በወርሃዊ መዋጮ አባል ሆናችሁ ዩቱብ ላይ ጆይን ማድረግ ትችላላችሁ። በፌስቡክም እንደዚሁ ሰብስክራይብ ማድረግ ትችላላችሁ። በሱፐር ታንክስ እና በፌስቡክ ስታር ስጦታ መስጠት ትችላላችሁ። ከዛ ውጭ በንግድ ባንክ ማገዝ የምትፈልጉ ደግሞ ስክሪኑ ላይ ባለው ቁጥር 1050 16 89 247 በዚህ ቁጥር ለተክቢር ሚዲያ ድጋፋችሁ መላክ ትችላላችሁ። እንደተለመደው ሁላ ስላዳመጣችሁኝ እጅግ በጣም አመሰግናለሁ። እንዳላስረዘምኩ ተስፋ አደርጋለሁ። ወሰላሙ አለይኩም ወራህመቱላህ።